ሰላም ሰላም ቤተሰቦች ይሄኛው ሌላ የሰብኔት እንዴት አድርገን በአሁን ሰዓት ላይ ኮኔክት እንደምናደርግና በየትኛው ፋይል እየሰራ እንደሆነ የትኛው ፓርት እየሰራ እንደሆነ ማሳያችሁ ነው። ኢንተርኔት ካርድ አለ የለውም ኖርማል ቼክ ላድርግላችሁ። ያው ኖርማል ዩቲዩብ ላይ ገብቼላችኋለሁ። ምንም ነገር ይሰራልኝ አይደለም ማለት ነው እንደምትመለከቱት። ቀጥታውን እናደርጋለን ሰብኔት ላይ እንገባለን ማለት ነው። ከዚህ በፊት ስለ ሰብኔት ማታውቁ ካላችሁ ከዚህ በፊት የተለቀቀውን ቪዲዮን ቼክ አድርጉት። ሙሉውን እንዴት ፓርቱን ያሳያቸው ማለት ነው። አሁን ባለንበት ሰዓት ላይ ዛሬ ኖቬምበር 7 2025 ቀን በየትኛውን እየሰራ ያለው የሚለውን እዚህ ጋር ላሳያችሁ ማለት ነው። አሁን እኔ የተጠቀምኩት ያለሁት በሁለተኛው ነው። ተርታ እስከ ስንተኛ ያለው 1 2 3 4 5 6 7 8 9 ድረስ ያሉት ፍሪ ናቸው። 9ኛ ላይ ያለው 100 ሜጋባይት ናት በአንድ የምታልቅ ማለት ነው። ከዛ ውጭ ያሉት እንዳለ የሚሰሩ ናቸው። እኔ ሁለተኛውን የመረኩት ላሁኑ። አይፒ ግን እንደምትመለከቱት እኔ አካባቢ ይሄ አይሰራም። ሁላችንም አይፒ ለየአካባቢ ይለያያል ለየቦታው ማለት ነው። ለኔ አካባቢ ይሄ አይሰራልኝም። ለዛ ምን አደርጋለሁ? ፍላይት ሙድ እያልኩኝ አይፒውን እንድቀይር ማለት ነው። ከዛ ውጪ ደግሞ የተሻለ ምን ማድረግ ይቻላል? የተሻለ አይፒ ሃንቲንግ የሚል አለ ከጎኑ እናደርጋለን። ለኔ ስልክ ይሄ አይሰራልኝም። እንደምትመለከቱት ለኔ ስልክ አይሰራም። አንት ለማድረግ ኖርማሊ ሌላም አፕ ሳናወርድ ቀጥታ ፍላይት ሙድ እያደረግን እንዲህ ቼክ ማድረግ እንችላለን ማለት ነው። አሁን 90 መጣ። እኔ አካባቢ ይሰራል። ግን እንዲህ ቼክ ከማድረጌ በፊት ተጨማሪ እንዲህ ፍላይት ሙድ ብሎ ከመጨናነቅ ሌላ አፕ አለ ታውቁታላችሁ። ኤችቲቲፒ ካስተም የሚባል አለ ሁላችሁም ታውቁታላችሁ። እዚህኛው ላይ ቀጥታ ምን እናደርጋለን? ከስር ሞባይል አይፒ ሃንቲንግ የሚል አለ። እሱን እንነካዋለን። ከዛ እንዲመጣልኝ የፈለኩት አይፒ ይሄ የጻፍኩት ነው። ቀጥታ ስካን እለዋለሁ። ያኔ ራሱ እንደምትመለከቱት አውቶማቲክ ፍላይት ሙድ እያደረገ ይመልሳል ማለት ነው። ይፈልገዋል ማለት ነው። 57ን እስኪያገኛት እንደዚህ እያደረገ ይሄዳል ማለት ነው። ሰርች ሲል ትንሽ ደቂቃ ስለወሰደብኝ ለዛ ነው መሀል ላይ ያቋረጥኩት። ያው ሰዓትና ቀኑንም ቼክ ማድረግ ትችላላችሁ። ያው ቪዲዮንም ወደኋላ መለሳችሁ ከላይ ሲጀምር ሰርች ያደረግነውንም አይፒዎች ቼክ ማድረግ ትችላላችሁ። የአሁን ነው ወይስ የቆየ ነው የሚለውን ማለት ነው። ያው በመጨረሻ ላይ እንደምትመለከቱት 57 መጥቶልኛል ማለት ነው። ያኔ እወጣለሁ ማለት ነው። ይሄን ሰርች ለማለት ነው ለኔ ስልክ ስለሚሰራ። እዚሁ ሰብኔት ላይ የሚሰራላችሁ በሰብኔቱ ማድረግ ትችላላችሁ ማለት ነው። አሁን ኮኔክት አደርጋለሁ። ካልሰራልኝ ይመልሰዋል። ከሰራ ቀጥታ ኮኔክት ያደርገዋል ማለት ነው። ኮኔክት ሆኖልኛል። አሁን ኮኔክት ስላደረኩት እስቲ ዩቲዩብ ይሰራል አይሰራም ቼክ እናደርጋለን ማለት ነው። አሁን ገና ስለሆነ ኦሬዲ ኮኔክት ያደረግነው አውቶማቲክ ፈጥኖ ስትሮንግ ላይ ሆነልን ይችላል አንዴ ማለት ነው። ያው እንደምትመለከቱት መጥቷል ማለት ነው። አሁን ስትሮንግ ያልሆነበት ምክንያት አሁን ገና ኮኔክት ያደረግነው ማለት ነው። ለዛ ነው እንጂ ስትሮንግ ይሆናል ማለት ነው። መርሳት ደግሞ የሌለብን ነገር አድ በፍጹም መርሳት የሌለብን ነገር ነው። አድ ጨማምረን ማየት ይኖርብናል ማለት ነው። እስቲ ሰርች እስከሚል ድረስ ሌላ አፕ እንሞክር። ይሰራል አይሰራም ብሎን ለማሳየት ማለት ነው። ትንሽ ደቂቃ ስትሮንግ ላይሆንልን ይችላል። አንዳንዴ ደግሞ ስትሮንግ ላይሆን የሚችለው ምክንያት በሁለት አይነት ነው። ዲኤንኤሱን አውቶማቲክ ይቀይርልናል ማለት ነው። ዲኤንኤሱ ማለት የትኛው ነው? ይሄኛው ነው ዲኤንኤሱ ማለት። እሱኛውን እስቲ በሌላ ዲኤንኤስ ኮኔክት ያድርግልን። እስቲ ራሱን የምናደርገው እኛ
ብንመርጠውም ባንመርጠውም ችግር የለውም። ይሄ ቅድም ያረኩበት ነው መሰለኝ፣ ግን አሪፍ ነበር መሰለኝ። ከላይ መጋቢያቷን እንደምታዩት አሪፍ አምጥቷል። ይሄኛው እስቲ እናየዋለን። ኮኔክት አድርጎልናል። ቼክ እናድርገው ይሰራል አይሰራም። ዩቱቡ ቅድም ላግ ሆኖብን ነበረ። ለዛ እስቲ አሁን በዚህኛው ይሰራል አይሰራም እናየው። ዲኤንኤሱን እየቀያየራችሁት ሞከር ነው። ያው እንደምታዩት ያው የተሻለ ነው። በአንዴ እንዲህ እየከፋፈተው ነው ማለት ነው። ያው እንደምትመለከቱት እስቲ አንድ ቪዲዮ ጸጥ ብለን ከፍተን እንየው። ይሰራል ወይስ ፎቶን ያመጣው የሚለውን ማለት ነው። ያጫውታል ወይስ አያጫውትም የሚለውን ማለት ነው። ምክንያቱም ካላጫወተ ፎቶ ብቻ ከሆነ ልክ እንደ ፌስቡክ ሊሆን ነው ማለት ነው። ያው እንደምትመለከቱት እያጫወተው ነው ማለት ነው። ያው ዳውንሎድ የሆነ አይደለም፣ ያው ቀጥታ ያጫውታል። ከዚህ እንውጣና እስቲ ሌላ አፕሊኬሽንስ እስቲ ያወርዳል ወይስ አያወርድም? ምክንያቱም አንዳንድ ቪፒኤኖች ፊልም አፕ ምናምን ማውረድ አትችሉም ሲጀመር። እስቲ በሞባይል ዳታ ቪዲዮ እንዳረዘምኩባችሁ እረዳለሁ፣ ግን ለእናንተ ሙሉውን ይሰራል አይሰራም የሚለውን ለማሳየት ስለፈለኩ ነው። ያው ኦልሬዲ ዳውንሎድ ጀምሮልኛል እንደምትመለከቱት 1.25 ጂቢ ስለሆነ ይሄ እስኪወርድ ኦልሬዲ አንጠብቀውም። ለዛ ይሄን ላስቆመው። ቲክቶክ ብዙዎቻችን የምንጠቀመው ነገር ነው። እስቲ ይሰራል አይሰራም። ላይቭ ያስገባ እንደ ቪዲዮ ኖርማል ሊሰራ ይችላል፣ ግን ላይቭ ያስገባል አያስገባም የሚለውን ቼክ እናድርግ። ላይቭ ያው ሁላችሁም የምታውቁት ነው። ኖርማል ቪዲዮዎች ሊያመጣ ይችላል፣ ግን ላይቭ እስቲ አሁን ያመጣል አይመጣም እናያለን። ያው ላይቭ እንደምትመለከቱት ቀጥታ የተለቀቀ ቪዲዮ ሳይሆን ላይቭ ነው፣ ይሰራል ማለት ነው። ላይቭ ራሱ በዚህ መግባት ትችላላችሁ ማለት ነው። አፕ ጌሞችንም ምናምን መጫወት ትችላላችሁ፣ ፊልም ማውረድ ትችላላችሁ። ስፒዱ ሊሚት የለውም። ከዛ ውጪ ደግሞ እናንተ አድ ብቻም መርሳት የለባችሁም እንጂ ኤክስፓየር ዴት የለውም። በጣም ነው የሚሰራው። አመሰግናለሁ።